ሰላም እንዴት ናችሁልን? ሰላም ነው ወይ? ያው ተመልሰን መጥተናል። ተመልሼ መጥቻለሁ ከባለቤቴ ጋር። ያው ባለፈው የለቀኩት ቪዲዮዎችን ብዙ ኢንፎርሜሽን ሰው ይፈልጋል ለመግዛት የሚያስብ እና እንዴት ያለውን ፕሮሰሱን ለምን ምንድን ነው ብለው ብዙ ጥያቄዎች መጥቷል። ያው ለእያንዳንዱ እየገባ ኮመንት ላይ መስጠት ትንሽ ስለሚከብድ በአንድ አይነት እንደዚህ ሁሉንም ኮመንቶች ሰብስበን ወይ ጥያቄዎቻቸውን ሰብስበን ይዘን መጥተናል። የምትፈልጉትን ኢንፎርሜሽን ሞር ደግሞ ባለቤቴም ስለሆነ በደንብ በጥልቅ የሚያውቀው እሱን ይዘን የመጣ ነው። እንግዲህ ተከታተሉን። መጀመሪያ ያለውን ነገር አሁን ለምሳሌ ቤት እዚህ ሀገር ለመግዛት ስታስብ ፕሮሰሱ ምንድን ነው? መጀመሪያ ድጋሚ እንጠይቅህ። እሺ እንደፈለግሽ ቆርጭነት። እሺ ያው በቃ እና ወደ ጥያቄው እሱ ያስረዳናል። መጀመሪያ ሁሉም ሰው ምንድነው ፕሮሰሱ፣ በቃ እንዴት ነው ለመግዛት ስታስቡ ያለው ፕሮሰስ ብለው ነው ያሉት። እስቲ ያለውን ፕሮሰስ ከመጀመሪያው ምን እንደሚያስፈልግ ይነግረናል ማለት ነው። ቀጥታ ማይካችን እንግዲህ እየተቀባበልን ቤት ለመግዛት እንግዲህ ያው ጀስት ኢንፎርሜሽን ብዙ አለመኖር ነው እንጂ እንደምናስበው ብዙ እንደዚህ አስቸጋሪ ነገር ምናምን አይደለም። ያው ስፔሻሊ ስራ ምናምን ሰራ ከሆነ ገቢ ያለው ወይ ነው። በሞርጌጅ የምንገዛ ከሆነ አብዛኛው ሰው በሞርጌጅ ስለሆነ የሚገዛው ያው በእንትን ስራ ይሰራሉ የሚለውን ነገር ነው አበዳሪዎቹ እንትን የሚሉት እና ስራ እስከሰራን ድረስ ማንኛውንም ቤት አፎርድ ማድረግ የምንችለውን የ10% አንዳንድ ጊዜ 15% ምን ሊጠይቁ ይችላሉ። 10%፣ 5% ወይ 5% ወይ 10% ስራ እንሰራለን ወይ ነው የመጀመሪያው ጥያቄ። ያው ጀስት ስራ የምንሰራ ከሆነ ማንኛውም አፎርድ ማድረግ የምንችለውን ቤት መግዛት እንችላለን። ምክንያቱም በሞርጌጅ ብዙ ጊዜ በሞርጌጅ ስለሆነ የምንገዛው ሙሉ ለሙሉ ካሽ ከፍለን ወይ ምናምን መግዛት ካልሆነ በስተቀር በሞርጌጅ ከሆነ የምንከፍለው ያው የምንገዛው ሞርጌጅ የሚያበድሩን ሰዎች ያው ስራ ይሰራሉ ብሩን ይመልስልኛል ወይ ነው ባንኮቹ ያው ጥያቄው የመጀመሪያ እንትናቸው እና ለሱ ያው ስራ መስራት ነው የመጀመሪያው ነገር። ከዛ ውጪ ስራ የምንሰራ ከሆነ የምንፈልገው ቦታ የት ነው ቤቱን የምንገዛበት አካባቢ ለንደን ነው። ያው ጀስት አሁን ዩኬ ውስጥ ስለሆነ እኛም ዩኬ ስለሆነ ኤክስፒሪየንሱን እንትን የምንለው የገዛ ነው እዚህ ስለሆነ ያው የምጠራቸውን ከተሞች ያው ጀስት እዚሁ ያሉ ዩኬ ውስጥ ያሉ ከተሞች የምንፈልጋቸው የት ነው የምንፈልገው ለንደን ነው ሳይድ ለንደን ነው ኤኒዌር ይሁን ቤቱን ማየት ነው የመጀመሪያው ነገር። የተለያዩ ቤቶችን ማየት ጎግል ላይ ገብተን ዞብላ ላይ አለ፣ ራይት ሙቭ አለ፣ እነሱ ላይ ገብተን ቤቶቹን በምንፈልጋቸው ከተሞች ላይ ማየት እንችላለን። ከዛም በኋላ ዋጋቸውንም እዛ ላይ እንትን ይልልናል። እንደገና ደግሞ ፊልተር አለው ጀስት ዋጋውን እኛ በምንፈልገው ለምሳሌ 200,000 ብር ቤት ብንል ብለን ብንጽፍለት ከላይ የ200,000 ብር ቤቶች በምንፈልገው ከተማ ላይ ያወጣልናል። ከዛ በኋላ ቤቶቹን የመምረጥ ጉዳይና ቡክ እያደረግን እዛ ላይ ኤጀንቶቹ ስልክ አለ ቡክ እያደረግን ቤቶቹን ማየት ነው። እና ብዙ ጊዜ ያው ስንት ያስፈልጋል ምናምን ጀስት ማክሲመሙን እኛ ነው የምናስቀምጠው። ለምሳሌ 200,000 ብር ቤት ልንችል የ300,000 ብር ቤት እንችላለን እና እንደምንፈልገው ቤት ያው ሊሚቴሽኑን እናስቀምጥና ፊልተሩ በዛ ልክ በዛ ዋጋ የሆኑ ቤቶችን የምንፈልገው ከተማ ላይ ሁሉንም ከተማ ቼክ ማድረግ ይቻላል። እኛ መሆን የምንፈልገባቸውን 3-4 ከተሞች በዚህ ቦታ ብሄድ እዚህ ቦታ ብሄድ ብዙ ጊዜ ምንድነው ጀስት አውትሳይድ ምናምን የሚመረጠው ለንደን ዋጋው ከለንደን አንፃር በጣም ይቀንሳል እንትን ይላልና ከለንደን አንፃር ይቀንሳል። ለዛ ያው አውትሳይድ ብዙ ጊዜ እንትን ይላል። እንደገና ደግሞ አውትሳይድ ለልጆችም ደግሞ ትንሽ ኳይት ነገርም ስለሆነ ለልጆች በጣም ቆንጆ ነው እንዲህ ልጆች ለማሳደግ ስፔሻሊ ጋርደን ያለው ግቢ ትልቅ ግቢ ያለው ቤቶች ምናምን ከገዛን ለልጆቻችን ኳይት ነው እንደልባቸው መጫወትን ማድረግ ይችላል። ያው ከለንደን አንፃር ማለት ነው። ለንደን ትንሽ ቢዚ። ሁለተኛው ምንድነው ያው ጀስት ለንደን ላይ ያው ቤቶቹ አይነት አላቸው። ሊዝሆልድ አለ፣ ፍሪሆልድ አለ፣ ሼር ኦነርሺፖች አሉ። ስለዚህ ፍሪሆልድ ቤት ነው ያው ብዙ ጊዜ ማለት ፍሪሆልድ ከሆነ እኛ ነን ኦን የምናደርገው ላንዱን ማለት ነው። ፍሪሆልድ ማለት ነው
ቤቱ በእኛ ስም ነው የሚሆነው ማለት ነው። አሁን ሊዝ ከሆነ ሊዝ የሚሰጥ ባለቤት አለው ቤቱ ማለት ነው። ስለዚህ ያው ሊዙ የ100 ዓመት ሊሆን ይችላል፣ ለምሳሌ ወይ የ50 ዓመት ሊሆን ይችላል። የዛ 50 ዓመት ድረስ እኛ እንጠቀምና ከዛም በኋላ ወደ ባለቤትነቱ የሚመለሰው ወደ ሊዝ ወደ ሰጠን ሰዎች ነው እና እንደገና ነው ከገዛንም ምንም ካልን ከዛ ሊዙን ከሰጠው አካል ጋር የምንነጋገረው ማለት ነው። ስለዚህ ቤት ከሆነ የምንገዛው ፍሪወልድ ስፔሻሊ ለንደን ላይ ነው ትንሽ ፍሪወልዶች አሉ፣ ግን በጣም ውድ ነው። ያው ጀስት አይ ዶንት ኖ ያው እንደየ እንትናችን ቢለያይም ትንሽ ውድ ነው። ምክንያቱም 10% ብለን አቬሬጅ ብንይዘው መክፈል አለብን የቤቱን የሚያወጣውን ዋጋ። ምክንያቱም አሁን 500 ሺህ ብር ቢሆን የቤቱ ዋጋ የ500 ሺህ ብርን 10% መክፈል አለብን። ስለዚህ ልክ እንደዛ እያለ እየጨመረ ነው የሚሄደው እና ለንደን ላይ ፍሪሆልድ የሆኑ ቤቶች በጣም ውድ ናቸው። በብዛት ሊዝሆልዶች ናቸው። ሊዝሆልዱም ርካሽ ነው ማለት አይደለም። ያው እንደየአካባቢው እንደየቤቱ አይነት ይለያያል እና ሞር ለእንዲህ ቤተሰብ ላለው ስቴብል ሆኖ ለመኖር ወይ ደግሞ እንዲህ የተረጋጋ ኤንቫይሮንመንት የሚፈልግ ሰው ትንሽ ወጣ ብሎ ለንደንም እኮ በጣም ዋይድ ነው። ጀስት የተለያየ ቦታ ያው ሴንትራል ብዙ ጊዜ ያው ሴንተር እንትን ስለምንል ነው እንጂ ወጣ ብለን ወደ ጫፍ ያሉ አካባቢዎች እንትን ብንል ኳይት ኤሪያ ሊኖር ይችላል። ጫፍ ላይ ያሉ አካባቢዎች ወጣ ብለን ብናይ እዛ ኳይት ኤሪያዎች ይኖራሉ። እንደነ ሉተን በሁሉም በአራቱም አቅጣጫ በኖርዝም ብንሄድ በሳውዝም በዌስትም ትንሽ ወጣ ብለን እንትን ብንል አሉ። ግን ስቲል እንደዚህ እንትን አይደለም፣ ምንድነው ስሙ ዋጋው ቅናሽ አይደለም እንደ አውትሳይድ ምናምን ነገር እና እንዳልኩት ትልቁ ነገር ምንድነው እኛንን ጉግል ላይ ሰርች ስናደርግ ቤቱን ይህን ያክል ዋጋ የሚወጣ ቤት ብለን ዋጋ ሊሚቴሽን እናስቀምጥለን ከገበያችን ጋር። እንዳልኩት ደግሞ 10% 5% እንደገና እንደ ክሬዲት ሂስትሪያችን ደግሞ እንደ ክሬዲት ሂስትሪያችን የሚጠይቁትም ዲፖዚት አንዳንድ ጊዜ ሊለያይ ይችላል። ቆንጆ ክሬዲት ሂስትሪ ካለን ስኮር ካለን ወይ ጀስት የክሬዲት እንትናችን ቼክ ሲደረግ ያልከፈልናቸው ዕዳዎች የተለያየ አሁን ብዙ ጊዜ ያው ጀስት እኛ ትኩረት የማንሰጠው የስልክ የምናምን እሱ ነው ትንሽ እንደውም የሚያበላሸው ኮንትራቶች ብዙ ጊዜ ማንከፍላቸው ካሉ ምናምን ዝም ብሎ ነገር ይመስላል እና እዛ ላይ ግን የክሬዲት እንትኑ ቼክ ሲደረግ ክሬዲት ሂስትሪው እነሱ በፊትም ቢሆኑ ስለሚወጡ እነሱ ትንሽ ያወርዱታል የክሬዲት ሂስቶሪውን። እንደሱም ሆኖ ጀስት የተወሰነ አፌክት ያደርገዋል ነው እንጂ በጣም ኦኬ እና ጀስት ክሬዲት ሂስትሪውን ቼክ አሁን እንዳለ ኦቨርቪው አጠቃላይ ያለውን ምልከታ ለመስጠት ነው። ጀስት እያንዳንዱ ነገር ከመግባታችን በፊት እና ያው ክሬዲት ሂስቶሪ ነው ቼክ የሚያደርጉት። ባንክ ለምሳሌ አሁን መጀመሪያ ሄዶ ባንክ ነው የሚያናግሩት ማለት ነው። እዛ ማለት አሁን ለምሳሌ እንዲያበድረው ያለው እሱ ለምሳሌ ባርክሌ ከሆነ ባርክሌ ጋር ሄዶ ነው አሁን እንደዚህ ብሎ የሚጠይቀው። ለምሳሌ አበድረኝ ብሎ የሚጠይቀው ነው አይደለም። አሁን መጀመሪያ እንትን ይላሉ። ምንድነው ስሙ? ይሄ እኮ እንደ ኦቨርቪው ለመስጠት ነው። መጀመሪያ እንዳልኩት ቤት ማየት የምንፈልጋቸው ቤቶች ማየት፣ ከዛ በተጨማሪ ደግሞ ሞርጌጅ አድቫይዘሮች አሉ። ስፔሻሊ ፈርስት ታይም ባየር ከሆነ ሞርጌጅ አድቫይዘሮች አሉ። ፍሪ ነው የፈርስት ታይም ባየር። ምክንያቱም መጀመሪያ ቤት የሚገዛ ሰው ሞርጌጅ አድቫይዘር ምናምን ነገር ፍሪ ነው ማለት አሉ። አትከፍልም። አብዛኞቹ ፍሪ ነው የሚሰጡት፣ ምክንያቱም ኮሚሽኑን የሚይዙት ከባንክ ላይ ነው። የመጀመሪያ ገዢ ከሆንን ማለት ነው። እነሱንም ያው አሁን ለምሳሌ እኛ ከታች የምናውቃቸውን ከታች እንትኑ ሊንኩን ማስቀመጥ እንችላለን የሞርጌጅ አድቫይዘሮች እና እነሱንም ደግሞ ሞር ምክንያቱም ያው እነሱ ሙያ ውስጥ ያሉ ነገሮች ባለሙያዎች ስለሆኑ ሞር እንትኖች ይሰጡናል አይዲያውን። ግን እንደ ሀሳብ እንትን ለማለት ምንድነው ከሞርጌጅ አድቫይዘሮቹን ማናገር አንዱ ብቻ ሳይሆን 2-3 ልናናገር እንችላለን። ምክንያቱም እዚህ ሀገር ብዙ ጊዜ እንደገጠመን ሪሴፕሽኒስት ነው እና አንዳንድ ነገሮች አይሆኑም ምናምን የሚሉት ሌላ ቦታ ደግሞ ስንሄድ ይሆናል እንትን ይላል እና ጀስት አንድ ቦታ ወይ አይሆንም ወይ ደግሞ እንደዚህ ነው ምናምን ስላለን ቶሎ ተስፋ ቆርጠን መቶ ያለብን ነገር አይደለም። እና ሞርጌጅ አድቫይዘሮች አሉ። ፈርስት ታይም ባየር የመጀመሪያ ቤት ገዢዎች ከሆነ ፈርስት ታይም ባየር ብዙ አሉ ፍሪ እንትን የሚሉ እና የምንከፍለው ለሎየር ብቻ ነው። ጀስት እኔ እንትን በምለው ለሎየር ብቻ ነው የምንከፍለው። ሎየር የሚያስፈልጋል? ሎየር ያስፈልጋል። ሎየር ያስፈልጋል እና ሎየር እሱን ሁሉ ራሳቸው ከነሱ ጋር ከሞርጌጅ አድቫይዘሮቹ ጋር ከካምፓኒው ጋር የሚሰሩ ሎየሮች አሉ እና ከካምፓኒው ጋር የሚሰሩ ሎየሮች ስላሉ
እነሱ ራሳቸው እዛ ኮኔክት ያደርጉናል። ይህ አሁን እሱ እንዴት እናደርጋለን ምናምን የሚለው ነገር በኋላ ላይ ጀስት ሞር ዲቴይል እንትን ማለት ይቻላል። የመጀመሪያው ነገር ግን ምንድነው ቤቱን ማየት እንዳልኩት እስከምንሰራ ድረስ ሊሚቴሽኑን እኛ ነው የምናስቀምጠው። በዛ ሊሚቴሽን የምንፈልገው ከተማ ላይ ቤቶቹን ካየን በኋላ ሞርጌጅ አድቫይዘሮቹ ጋር መሄድ እንዲህ ቦታ ቤት አግኝቻለሁ እና እንዲህ ልገዛ ነበረ ምን ማድረግ አለብኝ ማለት ሞርጌጅ አድቫይዘሮቹ መጠየቅ እንችላለን። እኛም ደግሞ እነሱ ጋር ሳንሄድ በፊት ቤቶቹን የምንፈልገው ከተማ ላይ በምንፈልገው ዋጋ ከጻፍንለት በኋላ ቤቶቹን እያየን የወደድናቸውን ቤቶች ቡክ እያደረግን ሄደን ማየት እንችላለን። ምንም ሞርጌጅ አድቫይዘር ምንም ነገር አያስፈልግም። በራሳችን ዲቴሉን ከሞላን በኋላ ሄደን ማየት እንችላለን ቤቶቹ ምናምን ማለት ነው። ስለዚህ እንደዛ ማድረግ እንችላለን። አይ ካለን ደግሞ እንዳልኩት ከሞርጌጅ አድቫይዘር ይዘን ፈርስት ታይም ነፃ ነው። በእንደዛ እንደገና ደግሞ አሁን ለምሳሌ ዋጋው ሲወጣ በዛ ዋጋ ይገዙሃል ወይ ደግሞ በዛ ዋጋ ትገዛለህ ማለት አይደለም። አሁን ገብተው አዩ አይደል? ለምሳሌ ቤቱን ወደውት ግን 300,000 ወይ 200 ምናምን ሺህ ይላል እና የተወደደ መስሎ ሰው እንዳቆም የተወሰነ የሚቀንስ እንደገና ባንኮችን መተው ያወጣል አወጣም ብሎ ያያሉ አይደል? እሱ ነገር ያው እሱ በኋላ አሁን ቤቶቹ እንደውም ጥሩ ፖይንት እንትን አልሽ። ቤቶቹ አሁን ለምሳሌ የ200,000 ብር ቤት ከሆነ አፎርድ ማድረግ የምንችለው ወይም ደግሞ ለመግዛት አቅም ያለን የዛን 10% መክፈል የምንችለው ወይ 5% መክፈል የምንችለው ለምሳሌ የ250,000 ብና የ270,000 ብና ምክንያቱም ቤቱ እዛ ላይ በዋጋው አይደለም የሚሸጠው። ብዙ ጊዜ 50,000 የ60,000 ምናምን ሜቢ አንዳንድ ጊዜም ከዛም በላይ ዋጋ ይወርዳል ቤቱ ማለት ነው። ዋጋው እኛንን ዋጋ ይሄን ያክል ነው የምንገዛችሁ ብለን ዋጋ የምንሰጣቸው። ለምሳሌ የ270,000 ብር ቤት ብንል እዛ ላይ የተጻፈው ሻጩ 270,000 ብር ነው የሚሸጠው ብሎ ያስቀምጣልና የእሱን ዋጋ ማለታችን ነው እንጂ ቤቱ በዛ ይሸጣል ማለት አይደለም። ጀስት እኛ ይሄንን ቤት ካየን በኋላ ልክ ቤቱን ካየን በኋላ እነሱ የሚጠይቁን ስንት ትገዛልኝ፣ እኛ ያው ጀስት ዛሬ ያስቀምጠናል፣ አንተ ደግሞ ስንት ትላለህ ነው እና የሚጠይቁሽ በኢሜል ጀስት ይሄን ያክል ምናምን ብለን እና ባንኩም ደግሞ ይሄ ቤት ያወጣዋል ብሎ ቼክ የሚያደርገው ነገር አለ። ለምሳሌ የሚያበድር ሲስማማ በኋላ ቤቱን ካየን በኋላ ሞርጌጅ አድቫይዘሮቹን እንትን ካልን በኋላ ምንድነው ስሙ ሞርጌጅ አድቫይዘሩን ከያዝን በኋላ ሞርጌጅ አድቫይዘሮቹ ናቸው ከባንኩ ጋር ኮንታክት አድርገው ኤቭሪቲንግ የሚጨርሱልን ማለት ነው። ጀስት እኛ ምንም የእኛን ስታተስ ነው የምናቀርበው። ለምሳሌ ትሰራለህ ወይ እዚህ ሀገር ሚኒመም ያው ጀስት 6 ወር ኤክስፓየር ማያደርግ ቪዛ መሆን አለበት። ቪዛው ለምሳሌ 5 ዓመትም ተሰጠ ወይ ደግሞ የምናምን ተሰጠ ቪዛው ኤክስፓየር የማያደርግ ይዘን ከሆነ መጀመር የምንፈልገው ሞርጌጅ አድቫይዘር ማለት ስለ ሞርጌጁ አድቫይዝ የሚያደርገ ማለት ነው። እዚህ ቦታ ቤት ማየት መግዛት ፈልጋለሁ እና ምንድነው ማድረግ ያለብኝ ምናምን ከስክራች ጀምሮ ይነግሯቸዋል ያለውን ነገር ይሄ ነው የሚያስፈልገው። እሱ አንደኛው ኦፕሽን ነው። ሁለተኛው ኦፕሽን ደግሞ ምንድነው ራሳችን ሰርች አድርገን እንዳልኩት ጎግል ላይ ገብተን ዞብል አለ ራይት ጉብ አለ። ሁለቱ ላይ በብዛት እዛ ላይ የሚወጡ ቤቶች ስለሌሉ አብዛኞቹ ቤቶች እዛ ላይ ስለሚወጡ የምንፈልገው ቦታ ጽፈን እንዳልኩት ዋጋውን እንጽፍና ዋጋውን ትንሽ ከፍ አድርገን አሁን ለምሳሌ 200,000 ብር ቤት መግዛት የምንችል ከሆነ 250,000 ብር ወይ 270,000 ብር ብናረገው ወይ 250,000 ብር እንደዛ ብለን ሊሚቱን ብናስቀምጥለን፣ ምክንያቱም በኋላ ዋጋው ቤቱ እንደዛ ይወርዳል ይቀንሳል። በትንሹ ከተጻፈው ላይ በብዛት በዛ ዋጋ የሚሸጥ ቤት አይ ዶንት ኖ ሊኖር ይችላል፣ ግን መቀነሳቸው ስለማይቀር 50,000 ብር 60,000 ብር ለምሳሌ 270,000 ብር ብሎ 210,000 ብር ልንል እንችላለን። ለሰውየው አይ 200 ዋጋውን አይቻለው 210,000 ብር ነው። አሁን በብዛት ግን የሚጠይቁት ስንት ነው ዋጋው ነው። እዚህ እንዲህ አይነት ቤቶች አሁን በዚህ አካባቢ ምን ያህል አሁን 3 ቤድሩም ሆነ እንደዚህ ጋር ደግሞ የሰፋ ነው ቤቱን ውስጥ የሚስላዩት አሁን ምን ያህል ይሆናል? ቢያንስ ለምሳሌ እነሱ እኮ እንዳልኩት ነው። ለምሳሌ እዛ ላይ ባለው ሳይሆን አሁን እዛ ላይ እንደዚህ አይነት ቤቶች 270,000 300,000 ሊሉ ይችላሉ። ግን እንደሱ ለምሳሌ 300,000 ብር ብለው ቢጽፉ ሊሚቴሽን እና እንደዚህ አይነት ቤቶች አሁን እኛ ያሳየነው አይነት ቤቶች ቢያወጡላቸው እስከ 250 እስከ 240 240,000 250,000 ድረስ ኦፈር ማድረግ እንችላለን። እንደ ቤቱ ነው። ለምሳሌ እኛ ቤቱን አይተን እኛ ነን የምንወስነው። ለምሳሌ እንዳልኩት ነው ዞሮ የሚመጣው። ምክንያቱም ሊሚቴሽኑን ካስቀመጥን በኋላ ለምሳሌ 270,000 ብር ቤት ብገዛ ብለን ለምሳሌ 270,000 ብር ቤቶች ካየን የምንፈልገው አካባቢ ላይ ከዛ ቤቱን ሄደን መጀመሪያ እናየዋለን። ከዛ ቤቱን ሄደን ካየነው በኋላ ቢያንስ 40,000 ብር እና 50,000 ብር
ቀንሰን ነው ኦፈር መስጠት ያለብን። ምክንያቱም እነሱም ያንን ስለሚያስቡ ሁልጊዜም ጨምረው ነው እንትን የሚሉትና የሚያስቀምጡትና ሊኖርበት የሚችል ቆንጆ ቤት ስፔሻሊ አውትሳይድ ላይ ሊኖርበት የሚችል ከአውትሳይድ ማለት ከለንደን ውጭ ያሉ ከተሞች ላይ ሊኖርበት የሚችል ቤት ከ160 ሺህ 170 ሺህ ጀምሮ ልንገዛ እንችላለን። ያ ማለት 10% እንኳን ብናስቀምጥ 16 ሺህ 15 ሺህ ብር ማለት ነው። 5% ጥሩ ደግሞ የክሬዲት ስኮር ካለን ደግሞ 5% እስከ 10% ዲፖዚት ቢጠይቁን ክሬዲት እንትን ሞርጌጅ የሚሰጡን እንትኖች የዛን ድረስ ካለን የምናስቀምጠው የሚገርም ነው። እስከ 10 ሺህ ለምሳሌ የምታስቀምጠው 10%ቱ ያን ነው የምትከፍለው። ለምሳሌ እንዳልኩት ያ 170 ሺህ ወይ 200 ሺህ ብር የሚያወጣ ቤት ከሆነ የዛ 10% ማለት ነው 20 ሺህ ብር እና አሁን እኛ ስለ ቤቱ የኛን ቤት የጠየቃችሁት እንደ ቤቱ ለምሳሌ 200 እንዳልኩት ዋጋ ለምሳሌ 200 ሺህ ብር ቤት መግዛት ብትፈልጉ 250 ሺህ ብር ብላችሁ ሰርች ካደረጋችሁ በኋላ የ250 ሺህ የሚሸጡ ቤቶችን የምትፈልጉት አካባቢ ያመጣላችኋል። ከዛ ሄዳችሁ ቤቱን ታዩና ከዛም በኋላ እናንተ 200 ሺህ ብር ኦፈር ልትሰጡ ትችላላችሁ። ሞርጌጅ አድቫይዘር ደግሞ ከያዛችሁ እዚህ አካባቢ እንደዚህ ቤት አግኝቻለሁ ስንት ብዬ ኦፈር ልስጥ ብላችሁ ሞርጌጅ አድቫይዘራችሁ መጠየቅ ትችላላችሁ። ሞርጌጅ አድቫይዘሩ ቼክ ያደርግና እዛ አካባቢ የተሸጡ ቤቶችን ቅርብ ጊዜ ስንት እንደተሸጡ ከዛም በኋላ እዚህ አካባቢ ያሉ ቤቶች በእንደዚህ ዋጋ እየተሸጡ ነው እና እንደዚህ ይህን ያክል ኦፈር ብንሰጣቸው ጥሩ ነው ብሎ እንትን ይላችኋል እና ያንን ኦፈር ማድረግ ትችላላችሁ። ያው እሱ እንትን የሚላችሁም ማለት ነው። ይህን ያክል ብትላቸው ያው አብዛኛው ነገር በኢሜይል ነው ሁሉም ነገር እንትን የሚለው እና ቤቱን ካየን በኋላ በኢሜይል ነው የምንጻጻፉ። መጀመሪያ እንዳልኩት ፈርስት ታይም ባየር ከሆንን ደግሞ በጣም ብዙ እንትኖች አሉት አድቫንቴጆች አሉት። ምክንያቱም የስታምፕ ዲዩቲ ምናምን ፍሪ ነው፣ ቤት አንከፍልም፣ የታክስ ምናምን ማለት ነው። የምንከፍለው አንድና አንድ ለሎየር ነው። ምክንያቱም ስፔሻሊ ፍሪ ሆልድ ማን ነው የፍሪ ሞርጌጅ አድቫይዘሮችን ከያዘ ማለት ነው። እነሱ ነፃ ናቸው። ከባንኩ ላይ ነው ጀስት ያላቸውን ኮሚሽን ምናምን እንትን የሚሉት ከማንኛውም ከአበዳሪዎች ጋር ማለት ነው። ፕራይቬት ሊሆን ይችላሉ ባንኮችም ያው ጀስት እንደው ባንክ አለን ያው ኖርማሊ እንትናችን ላይ ስለሚመጣ ነው እና ከአበዳሪው ሞርጌጁን ከሚሰጠን አካል ጋር ከዛ ጋር ነው እንትን የሚያደርጉት ዲል የሚያደርጉትን ስለሆነ እኛ የምንከፍለው የሎየር ብቻ ነው። የሎየር ራሱ ብዙ አይደለም ከ1500 እስከ 2500 እና አሁን ሎየሩ እስከ መቼ ካንተ ጋር አለ? እስከ ዘላለም ለምሳሌ ሎየሩ ቤቱ ለምሳሌ እያንዳንዱ ነገር ቼክ ያደርጋሉ። በሊጋል ሳይድ ያለውን ነገር እያንዳንዱን ነገር ቼክ ያደርጋሉ። ዶክሜንቶች የተለያዩ ዶክሜንቶች ይልኩልናል እና እነሱን ዶክሜንቶች የዛኛውን የሻጩን ሎየሮች እየጠየቁ የሚያስፈልገውን ሌጋል ዶክሜንት በሙሉ ቤቱ የተለያዩ ነገሮች ቢኖሩት ለምሳሌ ወይ ኬሚካል የነበረው ቤት ምናምን ሊሆን ይችላል። እኛም አናውቀው ማለት ያው ያልተናገረው ምናምን ግን ያ ነገር ዶክሜንት ሆኖ ስለሚቀመጥ ያው የሌጋል ትራንዛክሽኖች ሲኖሩ እያንዳንዱ ዲቴል ስለሚያጣሩ እሱ ሁሉ እዛ ላይ እንትን ይላል እና ብዙ ነገሮች ናቸው እንትን የሚሉት። አሁን ጀስት ያው እያንዳንዱ ነገር ዲቴል ለመግባት ሰዓቱ ብዙ ዶክሜንቶችም ስላሉት ምናምን ብዙ ዶክሜንቶች ስላሉት እና ሁሉንም ነገር ያጣራሉ እና ለእኛ ሰው እንደዚህ አግኝተናል እንደዚህ ነው ኢቭን በስቴፕ ባይ ስቴፕ ይነግሩናል። የሻጩን ሎየሮች ይህን ጠይቀናቸው ይህን መልስ ሰጥተውናል፣ ይህን ጠይቀናቸው የእነሱ መልስ እየጠበቅን ነው ምናምን ሁሉ ነገር ፕሮሰሱን በኢሜል አንድ ሰው ይመድቡልንና ያ ሰው በኢሜል ያለውን ስቴፕ ባይ ስቴፕ እንትን ይለናል። እኛም እየደወልን እዛ ሰውዬ ጋር የምንፈልጋቸውን ነገሮች መጠየቅ እንችላለን እና አብዛኛውን ነገር የሚጨርሱት እነሱ ናቸው። እንዳልኩት እኔ መጀመሪያ ላይ የኛን ነገር ነው ያለን ስታተስ እዚህ ሀገር ያለን ስታተስ እና የመኖሪያ እንትናችን ማለት ነው ፍቃዳችን ምናምን እሱ ነው። ሁለተኛ ሞርጌጅ የመጀመሪያ ፈርስት ባየር ከሆነ ቤቱ ማከራየት ምናምን አንችልም። ለኪራይ ለመኖር ነው ብለን ግዴታ ማከራየት አይቻልም። ስለዚህ
ለመኖር ነው። የመጀመሪያ ቤት ገዢ ነን። ቤት ስለሌለ የመጀመሪያ ቤታችን ስለሆነ ለዛ ነው መንግስትም ሰፖርት የሚያደርገው እና ለዛ ማለት ነው። እና ስለ ኢንተረስት ስለምሰጥ ኢንተረስቱ ምናምን በኋላ ይመጣል። ሞርጌጅ አድቫይዘሮች ሳይሆን ያው አሁን ቤቱን ድጋሜ ይሄን እንሰራበት እንችላለን ስለ ኢንተረስት ብለን እና አሁን እሱ ማለት አሁን ፊክስ ኢንተረስቱ ፊክስድ እና ቫሪያብል ኢንተረስቶች አሉ እና ፊክስድ ቫሪያብል ፊክስድ ከሆነ ለምሳሌ ለ2 ዓመት ለ3 ዓመት በቃ ፊክስድ ሆኖ ለምሳሌ 4% ፊክስድ ከሆነ ኢንተረስት ሬቱ ይቀንሳል። ለምሳሌ ለሆነ ዓመት ፊክስ ስናደርገው ማለት ነው። ኢንተረስት ሬቱ ቢጨምርም ቢቀንስም ለዛን ፊክስ ላደረግነው ዓመት ያክል ያንን ያክል ኢንተረስት ብቻ ነው የምንከፍለው። ለምሳሌ 4% ከሆነ 4%። ምክንያቱም አሁን ቀንሰው አውቀው ፊክስድ ካልሆነ 3% ወይ ከታች ወደ ዝቅ አድርገው ይሰጡና ከዛ በአመቱ ሀይ ሆኖ ሊጨምር ይችላል አይደል? እሱ ቫሪያብል ከሆነ ያው ጀስት ባንክ ኦፍ ኢንግላንድ ጀስት እንትን እንዳለው ነው። በየጊዜው በሚያወጣው እንትን ነው የሚሄደው። እሱ ትንሽ በየጊዜው ይጨምራል ምናምን። አሁን ላይ ግን ኢንተረስት ቀንሷል። አሁን ያለው ሁኔታ ማለት ነው። ስለዚህ ቤት ለመግዛት ቆንጆ ታይም ነው። እንደውም እኛ በምንገዛበት ጊዜ ትንሽ ኢንተረስት ሬቱ ሀይ ነበር። እኛም ለ5 ዓመት ፊክስድ ኢንተረስት አድርገን የገዛ ነው 4.4 መሰለኝ 4 እና በእንትኑም ደግሞ ክፍያ ለምሳሌ አሁን እሺ በየወሩ እኔ 200 300 ብቻ መክፈል እችላለሁ ማለት ትችላለህ? ኖ እሱ ያው ጀስት እንደምናስቀምጠው አመት ነው። አሁን ለምሳሌ እሱ በኋላ መጀመሪያ ነገር ቤቱን ካየን ከመረጥን ይሄ ቤት ብለን ከወሰንን በኋላ ሞርጌጅ አድቫይዘሩ ስራው ምንድነው? ይሄን የመጀመሪያውን ነገር አድቫይስ ካደረገን በኋላ ሁለተኛ ላይ ደግሞ ምንድነው የነሱ ጥቅም ከባንኮች ጋር ያለውን ነገር ዲል የሚያደርጉትም እነሱ ናቸው። የተለያዩ የባንክ አማራጮች አሉ። የተለያዩ የግል አሉ፣ ኖርማል ፕራይቬት የሌንደሮች አሉ፣ ባንኮችም አሉ። እነሱን ሁሉ ያዩና ከዛ ይሄ ዝቅተኛውን ይሄ እንደዚህ በዝቅተኛ ኢንተረስት ሰጥቶናል ብለው ይነግረናል እና የትኛውን እናድርገው ብለው ይጠይቁናል ራሳቸው ሞርጌጅ አድቫይዘሮች። ይሄ ባንክ ይሄ እንትን ብሎናል፣ ይሄ ባንክ ይሄ ሰጥቶናል እና የቱን ብናደርገው አንተ እንትን ትላለህ ምናምን ማለት ኢንተረስቱንም ሲሰጡ አብረው በወር ምን ያህል እንደምትከፍልም አብረው ነው የሚሰጡ። ምክንያቱም አመትም ያስመርጡናል እኮ እዛ ላይ አሁን እንትኖቹ እንዳልኩት ቅድም የእኛን ዲቴል ከወሰዱ በኋላ ቤቱን ካገኘን በኋላ ለስንት አመት ከዛ በኋላ ቤቱ ከተገኘ በኋላ ነው እንትኖችን ኮንታክት የሚያደርጓቸው ማለት ነው። እንደገና ጀስት የመጀመሪያ አፕሩቫል እናሰራ እንችላለን። ለምሳሌ ይሄ ሰው እስከዚህ ድረስ ጀስት መበደር ይችላል የሚለው ማለት ነው። ገቢያችንን ምናምን አይቶ ማለት ነው። ያንን እንደ ወረቀት ይዘን ለእነሱ ስንነግራቸው ገቢያችንን እስከዚህ ድረስ ያለ ቤት ዋጋ መግዛት ትችላላችሁ ብሎ ይነግሩናል። አሁን ለምሳሌ አንዳንድ ሰው ለማስቀመጥ ይሄ ማክሲመሙን ለማስቀመጥ የሚከብደው ሰው ካለ ለሞርጌጅ አድቫይዘሮቹ ሲነግራቸው ዋጋቸውን የሚሰራ ገቢውን በገቢውን ካልኩሌት ያደርጉና ሙሉ ዲቴሉን ከወሰዱ በኋላ አሁን ባለ ስታተስ እስከዚህ ድረስ የሚያወጣ ለምሳሌ 200 ሺህ ብር 300 ሺህ ብር 400 ሺህ ብር 500 ሺህ ብር ድረስ የሚያወጣ ቤት መግዛት ትችላለህ ብለው ይነግሩታል። ያውቶሻል። ስለዚህ ያም ለሱ ይረዳዋል። ያንን ነገር አስቀምጦ በዛ ለምሳሌ 300 ሺህ ብር ድረስ ቤት መግዛት ትችላለህ አሁን ባለ ስታተስ ከገቢ አንፃር እና ከወጪ አንፃር ጀስት እንትን ተብሎ እስከዚህ ድረስ ባንኮች እንትን ሊሉ ይችላሉ ብሎ እስከዛ ድረስ ያንን በቀላሉ እንደዛ ማውጣት ይችላል። ማክሲመም ለማስቀመጥ እንትን የሚለው ሰው ስለዚህ በዛ ሬንጅ በዛ ገንዘብ መጠን ቤቶችን ማየት ይችላል ማለት ነው የሚፈልግበት አካባቢ እና የመጀመሪያው ነገር እሱ ነው እንዳልኩት ፍላጎት ነው። ከፍላጎት በኋላ ቤቶቹን ማየት ወይ ደግሞ ሞርጌጅ አድቫይዘሮቹ ጋር ያለውን አይዲያ ቦታዎቹን መርጦ እዚህ አካባቢ እንደዚህ የመግዛት እንትን አለን ማነው ስም ሀሳብ አለኝ ብሎ ሼር ማድረግ ነው እና ምንም እንትን የሚል ነገር አይደለም። እንዳልኩት ፕሮሰሶች አሉት። የመጀመሪያው ነገር ሬጂስተር አድርገን ከነሱ ጋር ዲቴይላችንን ከወሰዱ በኋላ መበደር የምንችለው ማክሲመሙን ስለሚታወቅ ቀላል ነው። ብዙ እንትን አይደለም። በዛ ሬንጅ ልክ የተለያየ ቦታ ቤት ማየት እንችላለን። ከዛ በኋላ አንድ ጊዜ ኮንታክት ካደረግናቸው በኋላ እንደውም ጥሩ እንትኑ ምንድነው መጀመሪያ እነዚህ ሞርጌጅ አድቫይዘሮችን ኮንታክት እንትኑ ማወቅ ይቻላል። ምን ያክል ብር መጠን ድረስ መበደር እንችላለን የሚለውም ማለት ነው። ስለዚህ እንደሱ አድርገው አሁን ለምሳሌ ጠየቁን በብዛት ያው ለንደን ስለነበረም አሁን ሙቭ አድርገናል። ለንደን አይደለም አውትሳይድ ላይ የገዛ ነው ቤቱ
እና ለንደን ላይ ፕራይሱ ምንድን ነው? ምን ያህል ነው? እንዴት ነው መግዛት ያለበት ብለው ነበር። እና እንዳልከው ነው ያው ፕራይሱን ማየት የሚችሉት በአካባቢያቸው የምናስቀምጠው ሊንኮች ከስር አለ እዛ ውስጥ ገብተው አይደል? ሞርጌጅ አድቫይዘር መጀመሪያ ፍሪ ሞርጌጅ አድቫይዘር ብለው ጉግል ላይ ሰርች አድርገው እነዛን ፍሪ ሞርጌጅ አድቫይዘሮች ኮንታክት ማድረግ ይችላሉ። ኮንታክት አድርገው ዲቴላቸውን ሰጥተው ማሰራት እስከምን ድረስ ቤት መግዛት እንችላለን የሚለውን ይነግሯቸዋል። እነሱ ዲቴላቸውን ከሰጧቸው በኋላ ለባንኮች ለክሬዲተሮች ልከው እስከዚህ ድረስ ልናበድረው እንችላለን በዚህ እነዚህን ያክል ኢንተረስት ብለው እንደ መነሻ እንትን ይሏቸዋል፣ ይሰጧቸዋል። ስለዚህ ያንን ይዘው በዛ ልክ መፈለግ ይችላሉ። አሁን ለንደን ፕሮሰሱ እንዴት ነው? የትም ቦታ ፕሮሰሱ አንድ አይነት ነው እንዳልኩት። ግን ምን አይነት ቤት ነው? ሊዞልድ ነው። የቤቱ አይነትም ደግሞ ዲታች፣ ሰሚ ዲታች፣ መደዳውን የተያያዙ ቤቶች አሉ። በአንድ ጎኑ ብቻ ከአንድ ቤት ጋር የተያያዘ ቤት አለ። የኛ ምንድነው አንድ ልጅ እንደዚህ ይጠይቃል። አንድ ሰው ነው ያለበት። ሰሚ ዲታች ትልቅ ቤት ነው ለሁለት እንደዚህ ብሎ ሰሚ ዲታች ፎቶውን ሊቀመጥ ይችላል። እና ለየብቻቸው ደግሞ የተቀመጡ ቤቶች አሉ። እነሱም እንትን አለ። ምንም ፍላቶች አሉ። ለምሳሌ የተለያዩ እንደዚህ አፓርትመንቶች ላይ ያሉ ቤቶች አሉ። ግን ከአፓርትመንት ቤት ስፔሻሊ አውትሳይድ ከገዛ ሀውስ እንደዚህ ግቢ ያለው ምናምን እንዳልኩት ብዙ እንዳቅማችን ነው። ብዙ ውድ አይደለም። ለምሳሌ የ150,000 ብር ቤት ጋርደን የለውም ማለት አይነት አይደለም። እንደዚህ አይነት ካልኩሌሽን ጋርደን ሊኖረው ይችላል። የቤቱ ውድ ሰዓት ምናምን አመቱም እድሜውም ይወስናል። እድሜያቸው በብዛት አዲስ ቤት ካልሆነ በስተቀር የቤቶቹ እድሜያቸው ትልልቅ ሊሆን ይችላል። ምክንያቱም የዚህ ስትራክቸሩ አይቀየርም። እዚህ ሀገር የቤቱ ቅርጽ እንዳለ ሌላውን ግን አፍርሰው በተለያየ ጊዜ ይሰራል። ለምሳሌ እኛማ ብዙ ጊዜ ተሰርቷል። ቤቱ እንደዚህ ስትራክቸሩ እንዳለ ብዙ አመት ሊሆኑ ይችላል። ለምሳሌ 100 አመት ሊሆኑ ይችላል። ቤቱ ግን ቅርጹ ነው እንጂ እንደዛ ያለው መሀል ያሉት ሙሉ በተለያየ ጊዜ አድሰውታልም። ምክንያቱም ብሪክሶ ማየት ይቻላል። ያው ከምንም በላይ ደግሞ ኤሪያ መምረጥ ነው። አካባቢ ትልቁ ነገር ለልጆች የት አካባቢ እንፈልጋለን ብሎ ከተማውና ቦታውን ከተስማሙ ዋናው የቤቱ ማማር ብቻ ሳይሆን ቀድሞ ቤቱንም ሲያዩ ለጎን ጎረቤትም አካባቢም አበሻም ካለ እንደዚህ የሚፈልጉት ኳይት ኤሪያ እና ክሪሚናል ነገሮች የማይበዙበት አካባቢ እሱንም ቼክ ማድረግ ይቻላል። ለምሳሌ አሁን ጎግል ላይ ቤቱን ካየን በኋላ የምንፈልገውን ቤት ከመረጥን በኋላ ክሪሚናል እንትኑን ቼክ ማድረግ እንችላለን። እዛ አካባቢ ያለው ነገር እንዴት ኤሪያው እንዴት ነው ምናምን የሚለው እኛውን እዚህ በርሚንግሃም ምናምን የመረጥነው አንደኛ ዳይቨርስ ነው። አካባቢው ማለት ብዙ ከተለያየ ክፍል የመጡ ዜጎች ያሉበት ነው ምናምን ለመግባባትም ብዙ እንትን አይደለም። እኛ ባለንበት ሳይድ በኩል ደግሞ እንዳልኩት ዋይት በጣም ማለት ቆንጆ ትንሽ ረጋ ያለ ምናምን አካባቢ ነው። ለልጅ እንደዛ አይነት ቦታ በብዙ ጊዜ ስለሚመረጥ እንደዛ አይነት ያለበት አካባቢ ነው ማለት ቦታውን ስንመርጥ ቤት ሳይድ ይሆናል የሚለውን አካባቢውን ከሰዎችን በማጠያየቅ እንደገና እኛም የተወሰነ ጊዜ በርሚንግሃም ከዚህ በፊትም ስለምንመላለስ ምናምን በምናየው ስለምናውቃቸው በዚህ በኩል ቢሆን ሞር የተሻለ ነው ማለት እንዳልኩትኝ ከክሪሚናል ነገሮችን ሊሆን ይችላል። ከአካባቢውም የሆነ ጽዳት ሊሆን ይችላል። ምክንያቱም አንዳንድ አካባቢዎች ቤቱ ቆንጆ ቤት አግኝተን ግን አካባቢው በጣም ኢንቫይሮንመንት ቆንጆ ካልሆነ ምንም እንትን አይደለም እና አካባቢው የሆነ ጽድት ያሉ አካባቢዎች አሉ። አንዳንድ አካባቢዎች ደግሞ ቆንጆ ቤት የሚኖሩ ግን ዙሪያው ኤሪያው በጣም ጀስት ትንሽ ቆሸሽ ያሉ ምናምን እንትኖች አሉ እና እሱን እንትን ብሎ ሞርጌጅ አድቫይዘሮቹን ኮንታክት አድርጎ መጀመሪያ የዛን ምን ያክል የሚያወጣ ቤት መግዛት እንችላለን የሚለውን ማሰራት ምንም ወዲያው ይነግሩናል። ምንም እንደዚህ እንትን ስላችሁ ብዙ ግን ያው የደቂቃዎች ለኪራይ ብሎ ግን ከገዙ ይቻላል ነው አይቻልም አይደለም። ይሄን እንትን እንዳትሉ ለማከራየት ነው ብላችሁ እንትን ካላችሁ መግዛት ትችላላችሁ። እንደሱ ምንድነው ልዩነቱ? ዲፖዚቱ ይጨምራል እንዳልኩት ታክሶች አሉት። እሱ ታክስ ምናምን ትከፍላላችሁ ምናምን። እንደገና ለማከራየት ሲሆን የራሱ ደግሞ ሌላ እንትኖች አሉት። ለምሳሌ የቤቱ ሲከተከራይ ባንኮቹ የሚጠይቁት ክራይቴሪያዎች አሉ። ገብቶሻል? ክራይቴሪያዎች አሉ። ቤቱ ከተከራየ በኋላ የሞርጌጁን በየወሩ የሚከፈለው ማለት ነው ምን ያክል ፐርሰንት ይሸፍናል ምናምን የሚለው ወይ ደግሞ እንደዚህ ያክል ፐርሰንት መሸፈን አለበት ብለው ያስቀምጡታል። ጀስት ለማከራየት ሆኖ ለቢዝነስ ከሆነ ማለት ነው።
እሱን እንትን ብለን ልንከፍል እንችላለን። ዲፖዚቱ ትንሽ ይጨምራል የባይ ቱ ሌት ገዝተን ለማከራየት ከሆነ ቤቱን ለማከራየት እና ብዙ ጊዜ ፈርስት ታይም ባየር የሚመረጠው ማለት ፈርስት ታይም ባየር ሆነን የምንገዛው ስንገዛ ከሁለተኛ ወይ ደግሞ ለማከራየት ከሚገዙ ቤቶች እንትን የሚለው ምንድነው ዲፖዚቱ ትንሽዬ ነው እና ታክሶቹ የሚከፈለውም ታክስ ፍሪ ነው። ታክስ አንከፍልም ፈርስት ታይም ባየር ስለሆነን ማለት ነው። አይ ቲንክ እስከ 500,000 ብር ምናምን መሰለኝ 500,000 ወይ 600,000 ብር አካባቢ ድረስ ቤት ታክስ አንከፍልም የመጀመሪያ ቤት ገዢ ስንሆን ማለት ነው። ስለዚህ እሱ ስላለ ያ እንትን ይለናል። ገዝተንም ለማከራየት ግን ይቻላል። የማይቻልበት ምክንያት የለም። አሁን እኛ ጀስት ቪዲዮን እየሰራን ያለ ነው እንደ መጀመሪያ ቤት ገዢ ገዝቶ ለመኖር ለሚፈልጉ አይነት ሰዎች እንትን ብለን ስላሰብን ነው እንጂ ገዝተው ለማከራየት የሚፈልጉ ሰዎች ገዝተው ማከራየት ይችላሉ። የፈለጉበት አካባቢ ገዝተው ማከራየት ይፈልጋሉ። እነሱ ክራይቴሪያዎች ምንድን ናቸው? የተለያዩ ክራይቴሪያዎች አሉት። እንዳልኩት ዋናው ነገር ግን የሱ ዲፖዚቱ ይጨምራል። ዋናው ታክሶች የተወሰነ የሚከፈሉ ታክሶች ምናምን አሉ። ክፍያዎቹ ትንሽ ጨመር ይላሉ እና እሱ ነው የሚለየው። የፈርስት ታይም ባየር ሲሆን ትንሽ የዲፖዚት የባይ ቱ ሌት ለማከራየት ገዝተን ለማከራየት ደግሞ ሲሆን የዲፖዚቱ ትንሽ ከፍ ያለ ነው ማለት ነው። ስለዚህ እንደ መጀመሪያ በአጠቃላይ ስናጠቃለው እንደ መጀመሪያ ምን እናድርግ? ፍሪ ሞርጌጅ አድቫይዘር ብለን ፍሪ ሞርጌጅ አድቫይዘሮች ጋር ኮንታክት እናድርጋቸው። እንደዚህ ቤት መግዛት እፈልጋለሁ ምናምን ብለው የት አካባቢ ይሏቸዋል። እዚህ አካባቢ እና እስከ ስንት ድረስ መግዛት እንደሚችል ማወቅ እፈልጋለሁ ትሏቸዋላችሁ። ያንን ዲቴላችሁን ከወሰዱ በኋላ እስከዚህ ድረስ ቤት መግዛት ትችላላችሁ ብለው ይነግሯቸዋል። ከዛ በዛ ቤታችሁን ፈልጋችሁ ከዛ ቤታችሁን ሄዳችሁ አይታችሁ ቡክ እያደረጋችሁ እዛ አካባቢ የተለያዩ ቤቶችን እያያችሁ እዚህ ከዛ ለሞርጌጅ አድቫይዘራችሁ መንገድ ነው እንደዚህ ቦታ እንደዚህ ቤት አግኝቼ ነበር እንደዚህ አይነት ዋጋ ይላሉ። ስንት ልበል? እሱ ይነግራቸዋል። በራሳችሁም ደግሞ እዛ አካባቢ የተሸጡ ቤቶችን ቼክ ማድረግ ትችላላችሁ። ኤቭሪቲንግ አለ ጎግል ላይ ስንት እንደተሸጡ እንደነበር ማለት ነው። እሱንም ቼክ አድርጋችሁ አይታችሁ ከዛ ጋር አነጻጽራችሁ ከዛ ጋር የተቀራረበ ዋጋ በዛ ልጠሩ ትችላላችሁ። ገብቷል? በአካባቢ ማለት ነው። ካልሆነም ደግሞ የሚከብደን ምናምን ከሆነ ደግሞ ሞርጌጅ አድቫይዘሩ እዚህ ቦታ እንደ አይነት ቤት አይቼ ነበር ብላችሁ ቦታውን ቡክ አድርጋችሁ ሄዳችሁ እንትን ለማለት የምንም ነገር አያስፈልግም። የሚያስፈልገው ደውላችሁ እዚህ ቦታ ቤት አይቼ ነበርና ቤታችሁን ለማየት ፈልጋለሁ ብላችሁ ቡክ አድርጋችሁ ሄዳችሁ ማየት ብቻ ነው የሚያስፈልገው። እና አንዳንድ ጊዜ እዚህ መመዝገብ አለባችሁ ይላሉ። እስከ ስንት ቤድሩም ነው የምትፈልጉት ምናምን እሱን ትነግራለህ። እንደዚህ አይነት ቤድሩም እንደዚህ እስከ ስንት ብር ድረስ ነው የምታዩት ምናምን እስከ ስንት ብር ድረስ ነው የሚሏችሁ የኤጀንቶቹ የቤቱ ኤጀንቶች። ከዛ ቀጣይ ቤቶች የተለያዩ ቤቶች ስለሚኖራቸው እነሱ ለመላክ ነው እንደዚህ ቤት አለን ይሄን መግዛት ትፈልጋላችሁ እያሉ ጀስት እንደ ማስታወቂያ ለመላክ ማለት ነው። ይሄ ቤት አግኝተናልና ትፈልጋለሁ ኢንተረስትድ ነው ወይ ብለው በኋላ ላይ እንትን ለማለት ነው እንጂ ከቤቱ ግዢ ጋር ወይ ደግሞ ከኛ ካለን ስታተስ ጋር እንትን የሚል ነገር አይደለም። እና ለራሳቸው ለማስታወቂያ ነው ያን ጀስት እንትን የሚሉት እና ቻለው ብዙ ቤቶች ማየት አሁን ለምሳሌ አንድ ቤት አይቶ ቆንጆ ቤት ሊሆን ይችላል እንትን ማለት ነው በሱ መግዛት ይቻላል። ግን የተለያዩ አማራጮችን ማየት ጥሩ ነው። ቡክ እያደረግን እየሄድን ቤቶቹን እንዳልኩት ዞብላ እና ራይት ቱ ሙቭ ላይ ማየት እንችላለን ጎግል ላይ። ከዛ ቤቶቹን አይተን ቡክ እናደርጋለን ሄደን በአካል እናያቸዋለን ቤቶቹን እያንዳንዱ ነገር። ከዛም በኋላ ስንት እንበለው ከዛ ሰዎችም ስለሚጠይቁን ስንት ኦፈር ታደርጉናላችሁ ብለው ከዛ ሞርጌጅ አድቫይዘሩ እንደዚህ አይነት ቤት እኔ መግዛት በምችለው አቅም እንደዚህ የሚል ዋጋ አይቻለሁ እና ስንት ልበላቸው ኦፈሩ ምናምን ብላ ይሄን ያክል በሏቸው ይላሉ። ከዛም በኋላ ያንን ያክል ያለ ሞርጌጅ አድቫይዘሩ የሚነግረንን እኛ ጨምረንም ቀንሰንም ኦፈር ማድረግ እንችላለን። በዛ ያንን ኦፈር አድርገን ከዛም በኋላ ከሰዎቹ ጋር መመላለስ ከኛም የተሻለ ኦፈር የሚያደርጋቸው ሰው ሊኖር ይችላል። ግን ማየት ነው። እነሱም ይናገራሉ የተሻለ ኦፈር ያደርገናል ምናምን ያለው አንዳንዴ ለማወዳደር እንደዛ ይላሉ። ግን የተወሰነ መጠበቅ ጥሩ ነው። ሞርጌጅ ኦፈር ካደረግናቸው በኋላ ቶሎ እንትን አለ። አሁን ለምሳሌ እንደዚህ ኦፈር ተደርገናል እንደዚህ ምናምን ሲሉ ወዲያው አይ በቃ እኔ ደግሞ እንደዚህ ይገዛለሁ ምናምን ከማለት ይልቅ ትንሽዬ ማየትም ጥሩ ነው። አንዳንድ ጊዜ የተወሰነ መጠበቅ የተወሰነ ቶሎ ዋጋውን ለማዋሪያ ነጋዴ አይደለም ጀስት እንደዛ እንትን ስለሚል እንትን ነው። ስለዚህ መግዛት የምትፈልጉ ሰዎች በእንደዚህ አይነት መልኩ ሄዳችሁ በገቢያችሁ እስከ ስንት የሚያወጣ ቤት አሰርታችሁ እንዳልኩት ፍሪ ሆልድ የሚል ቤት ቢያዩ ጀስት እንትን ብለው ፍሪ ሆልድ የሚል ቤት ከሊዝ ሆልድ ምናምን ይልቅ ፍሪ ሆልድ እና አውትሳይድ ምናምን ከሆነ ደግሞ
ፍላትም መጥፎ አይደለም። የፍላት ምናምን ይቀንሳል። ግን ግቢ ያላቸውን ቤቶች ምናምን የፍላትም ኦፕሽኖች ያመጣላቸዋል። እሱን ማየት ይችላሉ። ግን ከፍላት ይልቅ እንዲህ ግቢ ያላቸው ምናምን ለልጆችም ለራሳቸውም እንደዚህ ወጣ ሲሉ እንዲህ ጋርደን ነገር ያለው ቢሆን ሞር ቆንጆ ነው። ዋጋውም በእርግጥ አንዳንድ ቦታ ይለያያል። በጣም ፍላት ሲሆን ይቀንሳል፣ በደንብ ይቀንሳል። አውትሳይድ ላይ እንደማለት ያው ጀስት እንደዚህ አውሶች ምናምን ሲሆን ትንሽ ዋጋቸው እንትን ይላልና እንደዛም ቢሆን ግን ትልቁ ነገር ዋናው ፍሪሆልድ ብለው የፍሪሆልድ የሆነ ቤት በራሳቸው ሬጂስተር የሚደረግ ቢሸጡትም ምንም ቢሉትም ራሳቸው የሆኑ ማለት ነው። ባለቤትነቱ የራሳቸው የሚሆን ፍሪሆልድ የሆኑ ቤቶችን ብለው ሰርች ቢያደርጉ እና እነዛን ቤቶች አይተው ቢገዙ ቆንጆ ነው እንላለን። ጀስት ሞር ደግሞ የተለያዩ ቪዲዮዎችን በቀጣይ ደግሞ ያው ጥያቄዎችን አይተን ደግሞ እንትን እንላለን። ያው ጀስት አሁን እንደ ጠቅላላ የተለያየ አይነት ጥያቄ ሰው ነው የጠየቁት። ያው ጀስት ይቻላል የሚለው ነው። ስንት ነው በቃ ዋጋው እንዳልኩት ነው። ከ150 ሺህ ከ300 ሺህ ጀምሮ ሊኖርበት እና 240 ሺህ እንደዚህ ነው የሚሸጠው። እና መጀመሪያ ስንት ነበር የወጣው ይሄ ቤት አንስተው መጀመሪያ ላይ ሲወጣ አይ ቲንክ ወደ 280 ወይ ምናምን እንደዚህ አካባቢ ነበር ሲወጣ እና ጀስት እኛ ደግሞ አሁን ስተደራድር ምናምን እንደዚህ ወደ 150 ነው ብለሻቸው እንትን ልትገዢ ትችያለሽ። እና እንዲህ አይነት ቤቶች ምናምን 250 ሺህ ጀምሮ ማለት መሸጫ ዋጋቸው ማለት ነው። እዛ ላይ ወደ 300 ሺህ ምናምን ሊሄዱ ይችላሉ። ስድስት ማለት ቆንጆ ቤቶች አሉ አውትሳይድ ላይ። ስለዚህ ለምሳሌ መግዛት የምንችለው እስከ 300 ሺህ ብር ከሆነ እስከ 300 ሺህ ብር ድረስ ቤት ማየት የ300 ሺህ ብር ቤት ብለን ማለት ከዛ በኋላ ግን ዋጋውን ኦፈር ስናደርጋቸው 230 240 ምናምን ማለት ለሰዎቹ ማለት ነው። ምክንያቱም ዋጋው በኋላ ላይ ስለሚቀንስ ማለት ነው። ቶሎ በዛው በዋጋው እንትን አለ ማለት እንደዛ አድርገን ቤቶች አሉ። በጣም ብዙ ቤቶች አሉ። አሁን ኢንተረስትም የቀነሰበት ጊዜ ነው። ቤት ለመግዛትም ቆንጆ ታይም ነው አሁን ኢንተረስት ስለቀነሰ ማለት ነው። ስለዚህ ቤቱን ከገዛም በኋላ እንዴት እናድርግ ምናምን ደግሞ በቀጣይ ቪዲዮዎች እንትን ልንላችሁ እንችላለን። እና እንደ መጀመሪያ እንደ ኢኒሻል ግን አይዲያውን ለመስጠት ነው። አሁን ዋናው ሀሳቡ የዚህ ምንድነው? አይዲያውን ለመስጠት ነው። መጀመሪያ ምንድነው ማድረግ ያለብን? ፍሪ ሞርጌጅ አድቫይዘሮች ጋር መሄድ፣ እነሱ ጋር ሬጂስተር አድርገን አይዲያውን መንገር፣ ሀሳባቸውን ማሰራት እስከምን ድረስ ቤት መግዛት እንችላለን ይቻላል። ለንደን ላይ ትንሽ ፍሪ ሆልድ ቤቶች ማግኘት አስቸጋሪ ነው። ካገኘንም ደግሞ ውድ ነው። ለዛ ነው እንትን የሚለው በዛ ላይ ያው ውድነቱ ብቻ ሳይሆን ያው ትንሽ ቢዚም ነው ምናምን አንዳንድ ሰው እሱን እንትን ላይለው ይችላል። ግን ለዛም ሆኖ አፎርድ ማድረግ የምንችለው ከሆነ ቱ ቢሆንስ በዛ ቢሆን ስራ ምናምን ግን ያው የወጣ ካልሆነ ዞሮ በቃ የትም ቦታ እንትን ማለት ይቻላል። ግን ፕሮሰሱ አንድ አይነት ነው። ለንደንም ቢሆን የትም ቢሆን ፕሮሰሱ አንድ አይነት ነው። የሚል ነገር የለም። እንደዛ አድርገን መግዛት እንችላለን። ይቻላል ወይ ለሚቻል? አዎ። ፓርታይም ለሚሰራም ይቻላል ወይ? እንደው እንደመነሻ ይቻላል። አዎ። ጀስት ልዩነቱ የሚያመጣው ምንድነው? እስከዚህ ድረስ የሚያክል ቤት መግዛት ይችላል የሚለው ነው። ለምሳሌ ፓርታይም የሚሰራ ሰው እና ፉልታይም የሚሰራ ሰው እኩል አይነት የቤት የመግዛት ማለት እስከዚህ ድረስ እናበድራለን ላይሉ ይችላሉ። ለምሳሌ ፉልታይም የሚሰራውን 250 ሺህ ድረስ እናበድራለን፣ ፓርታይም የሚሰራውን ደግሞ 200 ሺህ ብር እናበድራለን። ጀስት ምሳሌ ከዛም በላይ ሊሉ ይችላሉ። እና እንደሱ ነገሮች ናቸው እንጂ የሚያለያያቸው ፓርታይምም እየሰራ መግዛት ይቻላል። ፓርታይም ገዛ ቢሆን ማለት ነው። ጀስት በምንችለው አቅም እንትን ማለት እንችላለን። ከዛ ውጭ ደግሞ አንድ ምንድነው ያለን የሚወስነው ትልቁ ነገር ያለን የወጪ እና ክሬዲት ምንድነው? ክሬዲት ስኮሩ ማለት ብዙ አሁን ለምሳሌ በክሬዲት ገዛና እየከፈልን ያላቸው ነገሮች ካሉ ስፔሻሊ ትንንሽ ከሆኑ መክፈል በእንትን አለማድረግ ነው። ኖ አይ መክፈል ከተቻለ ከፍሎ መጨረስ ነው። ትንንሽ ክሬዲቶች ብዙ ክሬዲቶች ካሉብን ትንንሽ ከሆኑና መክፈል የምንችለው ከሆነ መጀመሪያ ባንክ ላይ ቼክ ሳናስደርገው እነሱም ቢከፈሉ እንትን ይላል። ግን ያው ግዴታ መከፈል አለባቸው አይደለም። ቢከፈሉ ሞር እኛ ለባንኮች የሚያበድሩን መጠን ይጨምረዋል። ምክንያቱም ብዙ ወጪ ባለብን ቁጥር አሁን ለምሳሌ 4 ልጅ እናስተዳድራለን ወይ 5 ልጅ እናስተዳድራለን እና አንድ ሲንግል የሆነ ሰው
ወጪው አንድ አይደለም። ስለዚህ ባንኮችም ወጪውንም ካልኩሌት ያደርጉታል። የምን ወጪ ሞርጌጅ አድቫይዘሮች ይጠይቁናል። የምን ወጪ አለብሽ፣ የምን ወጪ አለብሽ፣ የምን ወጪ አለብሽ። ስለዚህ እነዛ ወጪዎች በሙሉ ከገቢያችን ላይ ተቀንሰው ከዛ በሚቀረን ነው ምን ያክል ይቀረዋል፣ ምን ያክል ወጪ አለበት ብለው ካልኩሌት አድርገው እስከዚህ ድረስ መግዛት ትችላለህ ብለው እንትን የሚሉት ማለት ነው። እንደሱ ስለሆነ ልክ በክሬዲት የገዛናቸው ብዙ ነገሮች ካሉ እንደ ወጪ ገና እንደሚከፈሉ እንደ ዕዳ ስለሆኑ ስፔሻሊ ትንንሽ የሆኑ ነገሮች ከሆኑ መክፈል የምንችላቸው ከሆነ ቀድሞ ቢከፈሉ የተወሰኑትን ቢከፈሉ ጥሩ ነው። አይ ቀስ ብዬ የከፈልኩ የሰጡኝን ይስጡኝ እንደዛ እንትን ማድረግ እንችላለን። በዛው ባለንበት እንትን መግዛት እንችላለን እና እንደዛ ቢደረግ ክሊር ያልሆነ ነገር ካለ ደግሞ በተቻለ መጠን በአጫጭር ቪዲዮዎች ይሄ መጀመሪያ ስለሆነ ነው ትንሽ ረዘም የሚለው በቂ ጥሩ ኢንፎርሜሽን ነው። በጣም ጠቃሚ ነው። ብዙ ሰው እንደዚህ ግን ያው ቀጣይ ግን ያው ጀስት በአጫጭር ቪዲዮዎች ለመመለስ እንሞክራለን። ይሄ አጠቃላይ ኦቨር ምልከታውን ለመስጠት ያክል ነው እንጂ ያለው ነገር እንዴት ነው የሚለው ነገር እንትን ለማለት ነው እንጂ በአጫጭር ቪዲዮዎች ለመመለስ እንሞክራለን። እንደዚህ ከ5 ደቂቃ ምናምን ያልበለጡ ነው። ብርድም እያንጣባጣ ነው። ቅዝቃዜ ምናምን እየመጣ ነው ያለው ነገር እንደዛ ነው። ጠይቁን። እኛ የምናውቀውን ነገር ያለፍንበት ጀስት እንደ ኤክስፔሪየንስ ሼሪንግ ነው። እኛ እንደ ባለሙያ ምናምን ነገር ሳይሆን እኛ ያለፍንበት እኔ ያው ጀስት ሁሉም ነገር ራሳችንን ፋይንድ አውት አድርገን እንትን ያልነው ብዙ አክሰሱ አላገኘንም። ሰው ጀስት ለመጠየቅ ምናምን እንደዚህ እንዴት ነው ምናምን የሚለው ነገር እያንዳንዱ አሁን የነገርኳችሁ ነገሮች በሙሉ ብዙ አልፊ ነው። አሁን ላይ ግን ጀስት የተለያዩ እንደዚህ አይነት ነገሮች ሲኖሩ ጥሩ ነው። እንዴት ነው ምናምን የሚለው በቃ ብዙ ቦታ ሜድና ኢንፎርሜሽን የምንለው የምንሸወዳቸው ነገሮች ሊኖሩ ያ ሁሉ ነገሮች ኢንፎርሜሽን ካለን እንትን ማለት እንችላለን እና በኋላ ላይ ባንኮቹም እንዴት ባንክ እንምረጥ፣ ምን አይነት ባንክ ሊሆን ጥሩ ነው ምናምን የሚለውን እሱንም የምትፈልጉ ከሆነ በአጫጭር ቪዲዮዎች ባንኮች እንዴት አድርገው ክሬዲት ኮሌክት ሲያደርጉ እንዴት ነው ኢንተረስት ትንሽ ኢንተረስት ስለሰጡን ብቻ ጥሩ ነው ማለት አይደለም እና መጀመሪያ ምን ያክሉን ኢንተረስት ነው ኮሌክት የሚያደርጉት ምናምን የሚለው ነገር ስላለ እሱም በኋላ ላይ እንዳልኩት በ5 ደቂቃ ያልበለጠ ቪዲዮዎች እንትን ብለን ጀስት ሼር መደራረግ እንችላለን። እኛ ያለፍንበትን ወይ ደግሞ እኛ ስትራግል ያደረግንበትን ነገር ከኛ በኋላ ያለው ሰው ደግሞ በቂ ኢንፎርሜሽን ኖሮት ምክንያቱም አያስፈልግም የተወሰነ ሰው ስትራግል ካደረገ ከዛ በኋላ ሼር ተደራርገን ነገሮችን ማቅለል ይቻላል በሚለው ነው ቪዲዮ ያው ጀስት የሚጨመር የሚቀንሱ ነገሮችን ደግሞ ያው እንትን እያለን በሂደት ባቸው ነገሮች አድቫይዘር ብትሆን እራሱ በትርፍ ሰዓት ይወጣል። ለማንኛውም እንግዲህ በዚህ ቪዲዮ ዘግተናል። በጣም ወደ 50 ደቂቃ ነው፣ ግን በጣም ጠቃሚ የሆነ ኢንፎርሜሽን ስለሆነ ቢበዛም በጣም በደስታ ነው የሚሰማው። 50 ደቂቃ የተወሰነ ሜቢ የሚቆራረጥ ካለ በቃ ለነበረን ቆይታ እናመሰግናለን። ስለሰጣችሁኝ አስተያየቶች በጣም ነው የማመሰግነው። ቀድሞ በለቀኩት ቪዲዮዎች ማለት ነው። በሌላ ቪዲዮ እንገናኛለን። መልካም ጊዜ። አዲስ የሆናችሁ ቻናሌን እየገባችሁ ያው ቻናሌን ወደ ውስጥ ገብታችሁ ያለውን ስራዎች ምናምን ማየት ትችላላችሁ። እናመሰግናለን። መልካም ቀን። እንደሁላችሁም ሰላም ነው።